Bakınız, sene 1947. እንደምታዩት ዘመኑ 1947 ላይ ነበር። እንዳጠቃላይ ስናየው እስራኤል የለችም። በአጠቃላይ ሙሉ ለሙሉ ፍልስጤም ነበር። በ1947 የክፍፍል ዕቅድ ነበር። እናም እስራኤል እየሰፋች በመጣችበት ወቅት ነበር ፍልስጤም መጥበቡን የጀመረችው። ከዚያም ወደ 1949 ብሎም ደግሞ ወደ 1967 እንምጣ። እስራኤል መስፋቷን ቀጥላለች። ፍልስጤሞች ጥበታቸውንም ተገደውም ቢሆን ቀጥለዋል። አሁን ደግሞ ዛሬ ወዳለንበት እንምጣ። ፍልስጤም ሙሉ ለሙሉ ከካርታው ላይ ልትጠፋ ከጫፍ ደርሳለች። በካርታው ላይ የሚታየው ሙሉ ለሙሉ እስራኤል ነው ማለት ይቻላል። ነገር ግን እስራኤል በዚህ ረካች ወይ? አረካች። አሁንም የቀረችውን መሬት መያዝ ትፈልጋለች። አሁን እኔ አንድ ጥያቄ አለኝ ለተባበሩት መንግስታት ድርጅት። የእስራኤል ድንበር የቱ ጋር ነው? የ1948 ወይስ ደግሞ የ1967 ነው? ወይስ እኛ የማናውቀው ሌላ ድንበር አላት? ከነዚህ ገዳዮች በተጨማሪ አሁን በወንበር ላይ ያለው እስራኤል አስተዳዳሪ ዓለም አቀፍ ሕግጋትና ሰብአዊ መብቶችን ከመናድና ከመጣስ ባሻገር ሰውነትን ያረከሰ ተግባር እየፈጸመ ይገኛል። ይህንንም ያሳዩን የተከበረው የመስጂድ አልአቅሷ